በዓለም አቀፍ ደረጃ በትንሹ ተነስተው ትልቅ ኩባንያ መሆን የቻሉ ኩባንያዎች እጅግ ብዙ ናቸው። በዓለም ላይ እጅግ ስኬታማና ታዋቂ ከሆኑ የመኪና አምራች ኩባንያዎች መካከል ቶዮታ አንዱ ነው። የቶዮታ መኪኖች በጥራታቸው ይታወቃሉ። ካምፓኒው የተመሰረተው ከዛሬ 87 ዓመታት በፊት ቢሆንም ምርቶቹን በዓለም አቀፍ ደረጃ በመሸጥ ብሎም በመቶ ሺዎች ለሚቆጠሩ ሰዎች የሥራ ዕድልን በመፍጠር ይታወቃል። የቶዮታ ምርት ዛሬ በየትኛውም ዓለም ያለ ሰው ከሚመርጣቸው የተሽከርካሪ ምርት ብራንዶች መካከል ግንባር ቀደም ነው። ነገር ግን እዚህ ጋር ስለ ቶዮታ ብራንድነት ልንነግራቸው አይደለም፣ አስገራሚ ስለሆነው የአመሰራረት ታሪኩ እንጂ። የቶዮታ ታሪክ የሚጀምረው በ1867 በኮሳይ ከተማ ውስጥ በተወለደ ትንሽና ትሁት ልጅ ሳኪኪ አማካኝነት ነው። ሳኪኪ በአንድ መጽሐፍ ባነበበው በሞተር የሚንቀሳቀስ የጨርቃ ጨርቅ ማሽን የፈጠራ ስራ በመነሳሳት እንደሆነ ይህንን ካምፓኒ የመሰረተው ታሪኮች ያስረዳሉ። አንድ ቀን እናቱ የጨርቃ ጨርቅ ስራ ለመስራት ምን ያህል እንደምትለፋ አስተዋለ እና ያሰበውን አይነት ማሽን ቢሰራ ህይወቷን ምን ያህል እንደሚያቀለውም ተገነዘበ። አባቱ ቢቃወመውም ጊዜውን በሙሉ ለዚህ ግብ በመዋል በ1898 አንድ የጨርቃ ጨርቅ ማሽን በመስራት የፈጠራ ባለቤትነቱን አስመዘገበ። የቶዮታ ኩባንያ የመኪና አምራች ከመሆኑ በፊት የተቋቋመበት ዓላማና ግብ መነሻው ሲሆን ሌላ ከሁለተኛው የዓለም ጦርነት አስቀድሞ የሥራ ፈጠራው ባለቤት ሳኪኪ ቶዮታ ዘመናዊ አውቶማቲክ የሽመና ማሽን ሰርተው ለዓለም አበረከቱ። ይህንንም ዘመናዊ የሽመና ማሽን አጠናክረው በመቀጠል በስፋት ለገበያ በማቅረብ ላይ እንዳሉ የሁለተኛው የዓለም ጦርነት መቀስቀስ በስራው ላይ እንቅፋት ሆነባቸው። ከሁለተኛው የዓለም ጦርነት በኋላ ይህ የፈጠራ ስራ ከአሜሪካውያን ያገኙትን ልምድ በመጠቀም ሀገራቸው ጃፓንን የሚያስጠራ ታሪካዊ ስራ ለመስራት አሰቡ። ይህንን ተከትሎ ፊታቸውን ከማሽነሪ ምርቶች ወደ መኪና በማዞር ዓለምን የሚያስደምም ስራ ይዘው ብቅ አሉ። ቀደም ሲል ኩባንያው ቶዮዳ ይባል የነበረ ሲሆን ስያሜውን ቀይሮ ቶዮታ የተባለ በ1934 የመጀመሪያውን ሞተር ምርት እንዲሁም በ1936 የመጀመሪያውን የመንገደኞች ተሽከርካሪ በልጁ ኪኪሮ ጋር በመሆን ማምረት በቻሉበት ወቅት ነበር። እንደ አውሮፓውያን አቆጣጠር በ1960ዎቹ ቶዮታ በፍጥነት እያደገ የመጣውን የጃፓን ኢኮኖሚን በመጠቀም መኪናዎቹን በስፋት ማምረቱን ቀጠለ። ቶዮታ የኤሌክትሪክ ተሽከርካሪዎችን በማምረትና በመሸጥ ረገድም ግንባር ቀደም በመሆን አድናቆት ተችሮታል። አሁን ላይ ቶዮታ በዓመት 10 ሚሊዮን ተሽከርካሪዎችን በማምረት ላይ የሚገኝ ሲሆን ከ370 ሺህ በላይ ለሆኑ ሰዎች የሥራ ዕድልን መፍጠር ችሏል። ቶዮታ በጃፓን ኩባንያ በካፒታል መጠኑ ትልቁ ኩባንያ ነው። በሶፍት ባንክ ውስጥ 39.8% ድርሻ አለው። የቶዮታ ካምፓኒ ባለቤት የሆኑት ካምፓኒዎች ሌክሰስ፣ ሂኖ፣ ዳትሱ ሲሆኑ በካምፓኒው ውስጥ የ16.9 የባለቤትነት ድርሻ አላቸው። እስከ 2016 ድረስ ቶዮታ በቴስላ ውስጥም 10% ድርሻ ነበረው። ነገር ግን ኩባንያው ተፎካካሪ መሆን ሲጀምር ድርሻውን ሸጦታል። ቶዮታ በገቢ ረገድ ከዓለማችን 9ኛው ትልቁ ኩባንያ ነው። ኩባንያው ከ170 በላይ በሆኑ ሀገራት ምርቶቹን የሚሸጥ ሲሆን ከ300 ቢሊዮን ዶላር በላይ የተጣራ ሀብት እንዳለው የኩባንያው ዓመታዊ ሪፖርት ያስረዳል። በዓለም ላይም በተለያዩ የበጎ አድራጎት ስራዎች ላይም ይሳተፋል።